አብይ በድሪም ላይነር ነው የሚበራው በሰዓት 900 ኪሎ ሜትር እዚህ ሆኖ ቀይ ባህርን ነው የሚያው እንጂ ቆላማ መሬት አይታየው፣ ሩቅ ነው የሚያው። በዛ ስኬል በዛ ፍጥነት ነው የሚሄደው። ሌላው ደግሞ በሄሊኮፕተር የሚሄድ አለ። መሬቱ ተራራው፣ ሸለቆ፣ ኮረብታ ይታየው እና ተገጨው ምናምን አልኩ እያለ ከዛ ሌላው ደግሞ በእግሩ ነው የሚሄደው። በእግሩ የሚሄደው ደግሞ ሁለት አይነት አካሄድ አለ። በእግር ሲኬድ አንገቱን ቀና አድርጎ መሄድ ጥሩ ይራመዳል። ጎንበስ ብሎ መሄድ አይጣል፣ ግመት ያህል፣ ትላትል ያህል ምናምን እዚህ ጋር ረገጥኩ በላኝ ምናምን ይላል እና አብይ ከነዚህ መሬት እያዩ ከሚሄዱትም ጋር አይደለም፣ ከአይጦቹ ጋርም አይታገልም፣ ከእባቦቹ ጋርም መከራውን አይ ሌላ ጋር ነው ያለው። ኮረብታ ገጨኝም አይልም፣ ራቅ ብሎ ፈጠን ብሎ ነው እንደ ንስር የሚበረው። ስለዚህ ሐሳቦቹ ትልቅ ናቸው። አብይ በድሪም ላይነር ነው የሚበራው በሰዓት 900 ኪሎ ሜትር እዚህ ሆኖ ቀይ ባህርን ነው የሚያው እንጂ ቆላማ መሬት አይታየው፣ ሩቅ ነው የሚያው። በዛ ስኬል በዛ ፍጥነት ነው የሚሄደው። ሌላው ደግሞ በሄሊኮፕተር የሚሄድ አለ። መሬቱ ተራራው፣ ሸለቆ፣ ኮረብታ ይታየው እና ተገጨው ምናምን አልኩ እያለ ከዛ ሌላው ደግሞ በእግሩ ነው የሚሄደው። በእግሩ የሚሄደው ደግሞ ሁለት አይነት አካሄድ አለ። በእግር ሲኬድ አንገቱን ቀና አድርጎ መሄድ ጥሩ ይራመዳል። ጎንበስ ብሎ መሄድ አይጣል፣ ግመት ያህል፣ ትላትል ያህል ምናምን እዚህ ጋር ረገጥኩ በላኝ ምናምን ይላል እና አብይ ከነዚህ መሬት እያዩ ከሚሄዱትም ጋር አይደለም፣ ከአይጦቹ ጋርም አይታገልም፣ ከእባቦቹ ጋርም መከራውን አይ ሌላ ጋር ነው ያለው። ኮረብታ ገጨኝም አይልም፣ ራቅ ብሎ ፈጠን ብሎ ነው እንደ ንስር የሚበረው። ስለዚህ ሐሳቦቹ ትልቅ ናቸው።